ሰላም ጤና ይስጥልን የተወደዳችሁ የካናል ቲዩብ ቤተሰቦች እንደምን አላችሁ? የምርምር ፕሮፖዛል ወይም ትልመ ጥናት እንዴት እንደሚዘጋጅ ለአሁኑ ለማስቃኘት ወደናል። አብራችሁን ስለምትቆዩ ከልብ እናመሰግናለን። ትልመ ጥናት ወይም ፕሮፖዛል ጥናቱ ምን፣ ለምን፣ እንዴት እንደሚሰራ እንዲሁም ምን ያክል ጊዜና በጀት እንደሚያስፈልገው የሚያመላክት ሰነድ ነው። ይህ ሰነድ በአግባቡ ከተሰራም የጥናቱን 75% እንደተጠናቀቀ ይወሰዳል። ወደፊት ሊከወን የሚችል ሀሳብ የሚነሳበት በመሆኑም የቋንቋ አጠቃቀማችን ይሆናል በሚል ግስ የተዋቀረ መሆን አለበት። ትልመ ጥናት ሲዘጋጅ የሚከተሉት 11 ነጥቦች መካተት አለባቸው። እነዚህም የጥናቱ ርዕስ ታይትል ኦፍ ዘ ስተዲ፣ የጥናቱ ዳራ ባክግራውንድ ኦፍ ዘ ስተዲ፣ የጥናቱ አነሳሽ ምክንያት ፕሮብለም ስቴትመንት፣ የጥናቱ ዓላማ ኦብጀክቲቭ ኦፍ ዘ ስተዲ፣ የጥናቱ ዘዴ ሜቶዶሎጂ፣ የጥናቱ ወሰን ሊሚቴሽን ኦፍ ዘ ስተዲ፣ የጥናቱ ጠቀሜታ ሲግኒፊካንስ ኦፍ ዘ ስተዲ፣ ክለሳ ድርሳን ሊትሬቸር ሪቪው፣ የጥናቱ የጊዜ ሰሌዳ ታይም ላይን ኦፍ ዘ ስተዲ፣ የጥናቱ በጀት ኦፍ ዘ ስተዲ እና ዋቢ ጽሁፎች ሪፈረንስ ናቸው። እነዚህን ጉዳዮች በምሳሌ እያስደገፍን ቀጥለን እንመልከታቸው። የመጀመሪያው የጥናቱ ርዕስ ነው። በተቻለ መጠን የርዕሱን ሀሳብ ሳያንዛዙ በጥቂት ቃላትና ሀረጋት መግለጽ። ቃላትና ሀረጋት ሰዋሰዋዊ በሆነ መንገድ ተሳክተው መቀመጣቸውን ማረጋገጥ ይገባል። ለምሳሌ በአንድ ረዥም ልቦለድ ላይ ሂስ ለመስራት ቢፈለግ ርዕሱ እንደሚከተለው ልንለው እንችላለን። የግጭት ትንተና በፍቅር እስከ መቃብር ልቦለድ ብለን ርዕስ ልንሰጠው እንችላለን ማለት ነው። ሁለተኛው የጥናቱ ዳራ ነው። በዚህ ስር ጥናቱ የሚያተኩርበት መሰረታዊ ጉዳይ ተቀንብቦ ይቀርባል። አቀራረቡም የግልብጥ ፒራሚድ ወይም ኢንቨርትድ ፒራሚድ ቅርጽ ይኖረዋል። በመሆኑም ርዕሰ ጉዳዩን በሚመለከት ሰፋ ካለ ሀሳብ ይነሳና በየደረጃው እየጠበበ ይሄዳል። በመጨረሻም የጥናቱን አብይ የትኩረት አቅጣጫ በመጠቆም ይጠናቀቃል። በዚህ ሂደት የምሁራን ሀሳቦች እየተሰባጠሩ መቅረብ ይኖርባቸዋል። ሶስተኛው የጥናቱ አነሳሽ ምክንያት ነው። በዚህ ስር ጥናቱን ለማጥናት ያነሳሱ ዋና ዋና ምክንያቶች ተጠየቃዊና አሳማኝ በሆነ መንገድ ተብራርተው ይቀርባሉ። የሚቀርቡ ምክንያቶች የጥናቱን አስፈላጊነት የሚያጎሉ መሆን አለባቸው። አራተኛው የጥናቱ ዓላማ ነው። ጥናቱ የሚመልሳቸው ጥያቄዎች የትኞቹ እንደሆኑ ምላሽ የሚሰጥበት ሲሆን ጥናቱ ከግብ የሚያደርሳቸው ነጥቦች አብይና ንዑስ ዓላማ በሚል ተከፋፍለው በዝርዝር ይቀርባሉ። አብይ ዓላማው ጥናቱ በጥቅል ሊመልስ የሚፈልገው ጥያቄ እንዲያሳይ ተደርጎ ይቀረጻል። ይህም የጥናቱን ርዕስ በአረፍተ ነገር መልክ በማቅረብ ሊቀናበር ይችላል። ንዑሳን ዓላማዎች ደግሞ የአብይ ዓላማው ክፋዮች የሆኑ ጥናቱ በዝርዝር ሊመልሳቸው የሚችላቸው ጥያቄዎችን የሚመለከቱ ነው። እነዚህ ንዑሳን ዓላማዎች ተደምረው አብይ ዓላማውን የሚያሳዩ መሆን ይጠበቅባቸዋል። ለምሳሌ ቀደም ሲል የተጠቀሰው ርዕስ ዓላማ የሚከተለው ሊሆን ይችላል። አብይ ዓላማው እንዲህ ሊባል ይችላል። የዚህ ጥናት አብይ ዓላማ በፍቅር እስከ መቃብር ረጅም ልቦለድ ላይ የግጭት ትንተና ማካሄድ ነው ሊባል ይችላል። ንዑሳን ዓላማዎች ደግሞ በሚከተለው መልክ ሊገለጹ ይችላሉ። ከዚህ አብይ ዓላማ የሚቀዱ ንዑሳን ዓላማዎችም የሚከተሉት ናቸው ይባልና በዝርዝር ይቀርባሉ እንደሚከተለው ማለት ነው። 1. ሰው ከሰው ጋር የሚያደርገውን ግጭት መመርመር። 2. ሰው ከተፈጥሮ ጋር የሚያደርገውን ግጭት መተንተን። 3. ሰው ከፈጣሪው ጋር የሚያደርገውን ግጭት መተንተን። 4.
ሰው ከራሱ ጋር የሚያደርገውን ግጭት መመርመር። ስለዚህ 4 ንዑሳን ዓላማዎች አሉ ማለት ነው ለአንድ አብይ ዓላማ። 5ኛ የጥናቱ ዘዴ ነው። በዚህ ስር የሚነሳው የጥናቱ አሰራር ዘዴን በሚመለከት ይሆናል። ዓላማውን ከግብ ለማድረስ የሚያስችሉ ስልቶች በዝርዝር የሚቀርቡበት ይህ ክፍል የጥናቱ የናሙና ስልት፣ የመረጃ መሰብሰቢያ መሳሪያዎች እና የመረጃ መተንተኛ ስልት ይካተቱበታል። እንግዲህ ስለነዚህ የጥናት ዘዴ ስልቶች በቀጣይ ሌላ ቪዲዮ አዘጋጅተን የምናቀርብ ይሆናል። 6ኛ የጥናቱ ወሰን ወይም ክልል የምንለው ነው። ጥናቱ ከየት ተነስቶ የት እንደሚደርስ የሚገለጸው በዚህ ስር ነው። በጥናቱ የሚሸፈኑና የማይሸፈኑ፣ የሚዳሰሱና የማይዳሰሱ ጉዳዮች ከነ ምክንያታቸው በዚህ ክፍል መጠቀስ ይኖርበታል ማለት ነው። 7ኛው የጥናቱ ጠቀሜታ ነው። ጥናቱ ተሰርቶ ሲጠናቀቅ የሚያስገኘው ፋይዳ ምን ሊሆን እንደሚችል በዚህ ስር የሚቀርብ ይሆናል ማለት ነው። 8ኛው ክለሳ ድርሳን የምንለው ነው። 2 ጉዳዮች ይካተቱበታል። ርዕሰ ጉዳዩን በሚመለከት ንድፈ ሐሳባዊ ዳራና ከርዕሱ ጋር ተዛማጅነት ያላቸው ቀደምት ስራዎች ናቸው በዚህ ውስጥ የሚካተቱት። ርዕሰ ጉዳዩን በሚመለከት ምሁራን ያቀረቧቸውን ሐሳቦች አቀናብሮና አብራርቶ የምርምር ስራው አንዳች ንድፈ ሐሳባዊ ማዕቀፍ እንዲኖረው የምናደርግበት ንድፈ ሐሳባዊ ዳራ እንለዋለን። በሌላ በኩል የተዛማጅ ጥናቶች ቅኝት ደግሞ ከሚሰራው ጥናት ጋር ተዛማጅነት ያላቸውን ቀደምት ጥናቶች የምንፈትሽበትና የምንገመግብበት ይሆናል ማለት ነው። 9ኛው የጥናቱ የጊዜ ሰሌዳ ነው። የምርምር ስራውን ለማጠናቀቅ የሚያስፈልገን ጊዜ ምን ያክል እንደሚሆን ግምታችንን የምናሰፍርበት ሰንጠረዥ ነው። የሚሰሩ ተግባራትን አንድ ባንድ ዘርዝሮ ተግባራቱን ለማጠናቀቅ የሚያስፈልገውን ጊዜ በትይዩ መጠቆም ይጠበቅብናል። እንግዲህ ለአብነት ያክል የሚከተለውን ሰንጠረዥ መመልከት ጠቃሚ ነው። እንግዲህ ሌላው 10ኛው የጥናቱ በጀት ነው። ጥናቱን ሰርቶ ለማጠናቀቅ የሚያስፈልገው ገንዘብ ምን ያክል እንደሆነ የሚገለጽበት ሰንጠረዥ ነው። ይሄ ደግሞ 11ኛው ዋቢ ጽሁፎች እንለዋለን። ይሄ እንግዲህ የመጨረሻው ነው። ትልመ ጥናቱን ስናዘጋጅ በዋቢነት የተጠቀምንባቸውን ጽሁፎች ዝርዝር የምናሰፍርበት ክፍል ነው። ስለዚህ በዚህ ትልመ ጥናት ውስጥ አጋዥ ሆነው ያገለገሉን ጽሁፎች የሚጠቀሱበት ነው ማለት ነው። ይህን እንግዲህ በሃርቫርድ ወይም በኤምኤልኤ ስልት ልናዘጋጀው እንችላለን። ለአሁኑ በዚህ ቪዲዮ ውስጥ በሃርቫርድ ስልት ዋቢዎች እንዴት እንደሚደራጁ ቀጥለን በማየት እንችላለን በምሳሌው። በጣም ጥሩ። እንግዲህ በቀጣይ የምርምር አሰራርን የሚመለከቱ ቪዲዮዎችን በተከታታይ የምናቀርብላችሁ ይሆናል። ለአሁኑ ለነበረን ቆይታ ከልብ እናመሰግናለን።